ከዚህ ቀደምኛ የምናውቀው እውነትና ሐሰትን ነበር። እውነት ወይም ሐሰት ነበር። አሁን ግን እውነት የሚመስል ሐሰት አለ። እውነት መሰል ሐሰት አለ። የወል እውነት ምንፈጥረው ለማንም ብለን ሳይሆን ለራሳችን ብለን ያንተ ፋክት ያንተ ሪያሊቲ ወደ እውነት የሚያድገው ያንተ ህልም እውን የሚሆነው ያንተ ኢትዮጵያ እውን የምትሆነው የሌላውም ኢትዮጵያዊ ኢትዮጵያ መሆን ስትችል ብቻ ለራስ ስትል ነው። እነዚህን ባህሪያት መገንዘብና መኖር የሚያስፈልገው ለራስ ሲባል አሁን ብልጽግና ለራሱ ሲል፣ ሙስሊም ክርስቲያን ለራሱ ሲል፣ ኦሮሞ አማራ ለራሱ ሲል፣ ሴት ወንድ ለራሱ ሲል፣ ሰሜን ምዕራብ ደቡብ ምስራቅ ለራሱ ሲል፣ ለራሱ የተሻለች ዓለም ሲል የሌላውን እውነት ማድመጥና በጋራ መኖር አለበት። በአንተ እውነት ብቻ የምትሰራ ሀገር ስለማትኖር